ሰላም ሰላም የጌታ ቡርካኖች እንዴት ናችሁ? እኔ ኢየሱስ ክርስቶስ የተባረከ ይሁን። ሁሉ ሰላም ነው እኔ ጋር ጌታ ይመስገን። እኔ ያው በየትኛው መንገድ እግዚአብሔር በሚያኖረው መንገድ ነው የምኖረው። ሁላችንም እንደዛው። እኔ ከመጽሐፍ ቅዱስ አንድ ነገር ደስ የሚለኝ ቃል አለ። ለምሳሌ ፊልጵስዩስ 3:4 ላይ እንዲህ ይላል። ሐዋርያ ጳውሎስ ነው ይህንን ቃል የምናገረው። ማንም ቢሆን በሥጋ የምታመንበት እንዳለኝ በመስለሙ እነበልጧለሁ። ከስምንተኛው ቀን እየተገረዙ ከእስራኤል ትውልድ ከቢንያም ወገን ከዕብራዊ ነኝ ይላል። ይሄ ማለት ምንድን ነው ካልክ፣ ልክ ሐዋርያ ጳውሎስ ማለት ሳኦል ነው። ሐዋርያ ሥራ 9:1 ጀምራችሁ ወደ ታች ስታነቡ ታገኙታላችሁ። ልክ ክርስቲያኖቹን የሚያሳድ ሰው ነው። በጉልበቱ የሚመካ ሰው ነው። ልክ በጣም ግዙፍ ነው። ለማንም ፈረሱ አልነበረም። ማንም ቢሆን በሥጋ የምታምንበት እንዳለኝ ቢመስለኝ እነበልጧለሁ የሚል ሰው ነው። ወደ ሐዋርያ ሥራ 9:3 ላይ ደግሞ እንዲህ ይላል። ወደ ደማስቆ በቀረበ ጊዜ ከሰማይ በሱ ዙሪያ ላይ እንደ ድንገት አንጸባረቀ፣ ደነገጠም። ልክ እዛ ቦታ ላይ ወደቀ ይላል። ማን ይላል? ልክ ከወደቀ በኋላ ደነገጠ። ልክ የተደበላለቀ ስሜት ነው የተሰማው። ማን ያለው? ማን ስለው አንተ ሳኦል ሳኦል ሆይ ያለው፣ አንተ የምታሳድደኝ እኔ ኢየሱስ ነኝ። ደነገጠ፣ ወደቀ። ልክ እኔ እዚህ ጋር ደስ የሚለኝ ነገር ምንድን ነው ካልከኝ፣ ሐዋርያ ጳውሎስ ወይም ሳኦል